የማናውቀው አንድ ነገር ሰውነታችን ትዝታን በምን አይነት መንገድ እንደሚቋጠር ነው። በምን አይነት ዶሴ እንደሚቀመጥ፣ በየትኛው ዝርዝር ውስጥ እንደሚገኝ አናውቅም። ግን ይቀመጣል። በጠረን ሆኖ፣ በቀለም ሆኖ፣ በሙዚቃ ተቀምሮ፣ በቦታ በኩል አድርጎ ትዝታ ይቀመጣል። ቁጭ ብለን የት ነው ያለው ብለን ብናስብ የማናገኘው የትዝታ ዝርዝር መረጃ 10 ብር የከፈልንበት ታክሲ ላይ መንገድ መሃል እናገኘዋለን። ትዝታ የሚቀመጠው በየጥፋቶቻችን ነው። ሰው ስንወድ ልባችን ውስጥ የምናስቀምጠው ምስላቸው እንኳን በትዝታ የተሰራ ነው። ከምንወደው ሰው፣ ከወደድነው ጊዜና ሁኔታ፣ ከኖርንበት ዓመት የትኛው ትዝታ ሆኖ ሰውነታችን ውስጥ እንደሚቀመጥ የምንወስነው እኛ አይደለንም። አሰራሩ አይገባንም። ሁሌ እንደፈለግነው አይሆንም። የሰርግህ ዕለት የቱ ቦታና ሰዓት ትዝታ ሆኖ ሰውነት ውስጥ እንደሚቋጠር፣ የእናትህ ከየትኛው ቀን አስተያየቷ አብሮህ እንደሚቆይ፣ ከጓደኛሽ ጋር የተጋራሽው ሽቶ የትኛው ልብሽ ውስጥ እንደሚቀር፣ የትኛው ያለፍነው ዱካ ነገ እንደሚከተለን አናውቅም። የምንኖረው እነዛን ትዝታዎች ነክተን ለማለፍ ነው። ሌላው ለቁጥር የሚገባ ነው።